እልልልልልልልይ ሱመያ እንኳን ደስ አለሽ። የሰው ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ። ሁሌም ደስ ይበላችሁ እላለሁ። የብር ሰይድ በጣም 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 ትልቅ ስራ ነው የሰራኸው። እስከ ዛሬ በጣም እናድድ ነበር። አሁን ግን በጣም ደስ ብሎኛል። ሁላችሁም እንኳን ደስ አላችሁ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ የሀገሬ ልጆች እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ተመልካቾቼ፣ አድማጮቼ ዛሬ እንግዲህ ለየት ባለ በአዲስ በሌላ ቪዲዮ ከች ብዬላችኋለሁ። ከስከ ዛሬው ቪዲዮ ለየት ያለ ስለነ ሱመያ ስለነ ሰይድ እና ሱመያ እንዲሁም አዩ የምትባለው ልጅ ማለት ነው። በነገራችን ላይ እኔ እነሱ ልጆች ሰይድና ሱመያ ስንት አመት ሊሆነኝ ነው እንግዲህ ከአየኋቸው ወደ 8 አመት። አረ በጣም ቆይቷል የምር። እኔ እንጃ በጣም ረጅም ጊዜ ነው። 8 አመት እንኳን አይሆንም፣ ቆይቷል። ብቻ ከዩቲዩበሮች ይቀድማል። በተለይ ሰይድ ማለት ነው። የሆነ ሞክነሳ ይዞ መኪና እየነዳው ነው እያለ ድራማ ሲሰራ ምናምን የዛኔ ጀምሮ ነው የማውቀው። ስልክ እየደወለ ጓደኞቹ ነው መኪና እየነዳው ነው አትመጡም እንዴ ኑኑ እያለ ምናምን በጣም የሚያስቅ ድራማ ይሰራ ነበርና በጣም ከምወዳቸው ዩቲዩበሮች እነሱ ናቸው። ሰይድ እንዲሁም በቃ የዛኔ እውነት ነበር የሚመስለኝ። የሆነ ከኮንትራት አስጠፍቶ እየደፈረ አስመስሎ ድራማ ሲሰራ በጣም ጎበዝ ነበረ። በራሱ አይዲያ እንዴት እንደሚመጣ ጀግና የሚባሉ ዩቲዩበሮች ናቸው። ፍቅራቸው በጣም የሚያስቀና እውነት በጣም ደስ የሚሉ ጥንዶች ናቸው፣ ሱመያና ሰይድ ማለት ነው። የሚገርማችሁ ሱመያ በቃ አክራሪ ሙስሊም ነበር የምትመስለኝ። የሚገርማችሁ እዚህ ጋር በሃይማኖት ምናምን እንዳልገባባችሁ እንጂ እንደዚህ ክርስቲያን ሰለምቴ ራሱ አትመስለኝም። እዛው በቃ አላቅም፣ ምን እንደምላችሁ አላቅም። ሁሉ ነገር ቄሬር ነው ያለው አሁን ላይ ማለት ነው። እና ሰይድ በጣም ደስ የሚለኝ በቃ ወንዶች ራሱ ከሱ ተማሩ ነው የምል። ሁሌ ኮሜንት ራሱ ስጽፍ ማለት ነው ወንዶች ከሰይድ ተማሩ ነው የምለው። በጣም ለሴት ልጅ ክብር ያለው፣ ለትዳሩ ክብር ያለው ደስ የሚል ልጅ ነው የምር። እንደዚህ ሰለምቴ እንደመሆኗ እንዴት ተንከባክቦ እንዴት አክብሮ እንደያዛት በሷ ላይ እንኳን ሌላ ሴት ሳይደርብ በጣም ደስ የሚል ትዳርና የሚያስቀና ትዳር ነው ያላቸው። አሁንም ቢሆን መጨረሻችሁን ያሳምርላችሁ። እኔ ግን የሚመስለኝ ድራማ እየሰሩ ነው። አዩ የምትባለውና ሰይድ ድራማ ነው የሚሰሩት የሚመስለኝ። እኔ ማለት ዩቲዩብን ረጅም ጊዜ ስለምጠቀምበት ስለማይ ማንኛውንም ሰው አላምንም። በቃ እውነት ነው ብዬ ማለት ነው። ሰይድም አያደርገውም። በሱመያ ላይ ሌላ ሴት ደርቦ ያገባል ምናምን የሚለውን በቃ አይምሮዬ ላይ ሴቭ አላደርገውም፣ አላስበውም ማለት ነው። በጣም ታታሪ ደስ የሚል በቃ ምርጥ የሆነ ለወንዶች ተምሳሌት የሚሆን ወንድ ነው ሰይድ ማለት። እኔ በጣም አይቼዋለሁ። ሱመያ ራሱ ውስጥ ብዙ ጊዜ ልጅ እምቢ ብሏት አልወለደችም ነበረ። ያ ሁሉ ታግሶ ብዙ ነገር አድርጎ ከወለደች በኋላ ጥሏት የሚጠፋ ወንድ አይደለም፣ አላስበውም እንደዚህ ማለት ነውና በጣም የሚመቹኝ ጥንዶች ናቸው። እርግጠኛ ነኝ ድራማ እየሰሩ አለ አይደለ። ድራማ ደግሞ እንደዚህ ካልሆነ ማለት ዩቲዩብ እንደዚህ ካልሆነ አይደምቅም። ካልተዋሸ ድራማ ካልተሰራ ሊደምቅ አይችልም፣ ሊታይ አይችልም ማለት ቫይራል አይወጣም ማለት ነው። እነዚህ ልጆች እንግዲህ ወደ ሀገር ለመግባት ባሰቡበት ጊዜ ሰይድ ገባ። ወደ ሀገር ገብቶ እንግዲህ ያገባት ሴት አዩ የምትባለው በሌላ ሰርግ ላይ ነበር እነሱ ድራማውን ሲሰሩት የነበር ሲጫወቱት የነበረ። ሙሽራው ሌላ ነው፣ ሌላ ሰርግ ላይ እነሱ በሌላ ሰርግ ላይ ነው እንደዛ ሲጫወቱት የነበር እንጂ የእውነት ተጋብተው አይደለም። እንደኔ ማለት ነው።
ያው ቀጠል ሲል ደግሞ ሱመያ ከስንት ወር በኋላ ነው ወደ ሀገሯ ገባች፣ ብቻዋን እንደዛ እየሆነች በቃ ወደ ሀገር መግባት ሲያስቡ ድራማንም አብሮ አስከትለው በድራማ የታጀበ አካሄድ ነበር የሄዱት ማለት ነው። እና ጎበዝ ናቸው። ዝሮ እኔ አድናቂያቸው ነኝ። በራሳቸው አለም በራሳቸው አይዲያ ነው የመጡት፣ ችግር የለውም። እና አሁን ግን የሚገናኙበት ቀን ደርሷል ወይም ደግሞ ቀርቧል የሚል ሀሳብ አለኝ። በጣም ረጅም ጊዜ ሆናቸው ከተራራቁ፣ ወራቶችን አስቆጠሩ ማለት ይቻላል። ሱመያም ወደ ቤተሰቦቿ እንግዲህ ልትዘይራቸው ሰላም ልትላቸው ከስንት አመት በኋላ ከ10 ምናምን አመት በኋላ ብላለች። 15 አመት ነው ኦልሬዲ ወደ 14 አመት ቆይታ በኋላ ነው ወደ ቤተሰቦቼ ጋር የሄድኩት ምናምን ብላለች። እና ያው እንግዲህ በዚያውም ድራማ እየሰሩ ነው እንጂ የእውነት ሱመያና ሰይድ ተለያይተውም ተጣልተውም አይመስለኝም። እንደኔ እንደማስበው ከሆነ ማለት ነው። ሊለያዩም አይችሉም ለወደስተፊቱ። ያው እንግዲህ እሷም ሀገሯን ቀኘት ታደረገች፣ ጎበኘች፣ ቤተሰቦቿንም ዘየረች። እሱም ደግሞ ለረጅም ጊዜ አዳማም በራሱ ሀገርም በቃ አላደለ ቤተሰቦቹን ሲዘይር ቆየ። ያው ጎበዝ ናቸው፣ ብቻ በደንብ ሰርተውታል ድራማውን። ጀግና ናቸው። እዚህ ፓርት ውስጥ ግን ያሳዘነኝ ቢኖር ጎንደር ሄዶ ሱመያን ሲፈልጋት ምናምን የሆነ በቃ እውነት ብቻዬን ሆኜ በጣም ውስጥ የተረበሸው እዛው ሁላ ሞቶ የሚቀር የሚመቱት እዛ በቃ ምክንያቱም ሀገራችን የኛ ሰላም ስለሌለ ችግር የሚደርስበት ሁሉ ምናምን ነበር የመሰለኝ። በቃ የዛኔ በጣም ነው በቃ አልቻልኩም ብላችሁ ታምናላችሁ? የዛኔ በጣም ነው ያዘንኩት ማለት ነው። ገጠራማ አካባቢ ሄዶ እዛ መሬት ላይ የሆነ በረሃ ላይ ሲተኛ፣ ባህር ዳር ሄዶ ሲፈልጋት፣ እሷም ደግሞ እንደዚህ እንትን ስትል የዛኔ በቃ እንደ እውነት ነው እንደ ምናምን ብዬ የዛኔ ራሱ በጣም አዘንኩ። የምር አሳዘነኝ። ይህን ያክል ለሴት ልጅ ክብር ኑሮት ያን ሁሉ በዚህ ጦርነት በዚህ በጣም ችግር በሆነበት ሰዓት በቃ ሚስቱንና ልጆቹን ብሎ ሲሄድ በቃ አደነኩት ማለት ነውና እውነት አሁንም አይለያያችሁ። አዩ የምትባይ ሴት ግን ወላሂ በጣም ታናድጃለሽ። ከሰው ትዳር ላይ ሄዳችሁ የምትንጠለጠሉ ሴቶች በሙሉ እውነት በቃ እንደዚህ መጨረሻችሁ እንዳያምር ነው ዱአ የማደርገው። እቺ አዩ ትናንትና ሲደበድባት በጣም ነው ደስ አለኝ በጣም። የሰው ባል የልጆች እናት ስታስከፋት፣ በዛ ላይ ደግሞ አሮይት እያለች ስትሳደብ በጣም ነበር የተናደድኩትና ኮሜንት ላይ ራሱ እያነበብኩ ብዙ ኮሜንታተሮች ደስተኛ ሆናችሁ በላት እያላችሁ ስታስቁኝ ነበር። ሱመያም በጣም ደስ ብሏታል። ሁላችንም ደስ ብሎናል። አይለያያችሁ፣ በሰላም ተገናኙ እንላለን።